ይህን ቪዲዮ እስከ መጨረሻ ካያችሁት በኋላ ሰብስክራይበር የማታገኙበት ምክንያት ስንቶቻችን ዩቲዩብ ላይ ቫይራል መውጣት ባለ 5 ሊትር ዘይት እንደመግዛት የከበደ እኔ ካልከኝና በቀጣይም ማነሳቸውን ስቴፖች በትክክል ከተከተል ቻናል በሰብስክራይበር እና በቪው በረከት ይተረፈራል። በመጀመሪያ ፕሌይ ስቶር ላይ በመግባት ሰርች ባሩ ላይ እንዲህ ብለን እንጽፋለን። ይህን አፕ ኢንስታል ካደረግን በኋላ ኦፕን እንለዋለን። ከዛ ከስር ሳይን ኢን ዊዝ ጉግል የሚለውን ነክተን በጉግል አካውንታችን ሳይን ኢን እናደርጋለን። ወደ ስቴፕ 2 ከማለፌ በፊት ይህ አፕ እንዴት እንደሚሰራ በአጭሩ ልንገራችሁ። እዚህ አፕ ላይ ኮይን እንሰበስባለን። የሰበሰብነውን ኮይን ሰብስክራይበር፣ ላይክ፣ ኮሜንት እና ሼር እንገዛበታለን። እንዴት ኮይን እንሰብስብ የሚለውን ጥያቄ ለመመለስ ወደ ስቴፕ 2 እንለፍ። ስቴፕ 2 ላይ ሁለት አማራጮች ይኖሩናል። አንደኛው አማራጭ ቪዲዮ ማየት ኮይን መሰብሰብ። ከስር በግራ በኩል ቪው የሚለውን በተን ነክተን ዩቲዩብ ቪዲዮ እያየን ኮይን እንሰበስባለን። በቀኝ በኩል ያለው ቁጥር የቪዲዮ ኮይን ሲሆን በግራ በኩል ያለው ደግሞ ቪዲዮን አይታችሁ ሲጨርሱ የምታገኙት ኮይን መጠን ነው። ቪዲዮ ረዘም ያለ ከሆነ የምታገኙት ኮይን መጠን ይጨምራል። ቪዲዮ አጭር ከሆነ ደግሞ የምታገኙት ኮይን መጠን ይቀንሳል። ሁለተኛው አማራጭ ደግሞ የሰውን ቪዲዮ ሰብስክራይብ፣ ላይክ እና ኮሜንት በማድረግ ኮይን መሰብሰብ። ሰብስክራይብ የሚለውን እነካለን። ከዛ ጉግል ላይ ይወስደናል። ኢሜል እና ፓስወርዳችንን አስገብተን ሳይን ኢን እናደርጋለን። እዚህ ጋር ካንሰል በሉት። ከዛ ስኪፕ። ከዛ ቀጥታ ወደ ዩቲዩብ እንገባለን። ከቅድሙ ጋር ስለሚመሳሰል ምንም የሚከብድ ነገር የለውም። ቪዲዮ ካለቀ በኋላ ቦቱ ለራሱ አውቶማቲካሊ ሰብስክራይብ አድርጎ ኮይናችሁን ይሰጣችኋል። ስትሪም የሚሆነው በሰበሰብነው ኮይን ቪው፣ ሰብስክራይበር፣ ላይክ እና ኮሜንት መግዛት ይሆናል። በመጀመሪያ ወደ አፑ ዋና ገጽ ተመልሰን መሃል ላይ አድ የምትለውን እነካታለን። እንደዚህ አይነት ኢንተርፌስ ሲመጣልን ዩቲዩብ ላይ ገብተን ከቻናላችን የፈለግነውን ቪዲዮ ከፍተን ኮፒ ሊንክ እናደርጋለን። ወደ አፑ ተመልሰን ኮፒ ያደረግነውን ሊንክ አድ ከምትለው ጎን ፔስት አድርገን አድ የሚለውን እነካለን። ከፈለኩ ቪው፣ ሰብስክራይበር፣ ላይክ እና ኮሜንት መግዛት እችላለሁ ማለት ነው። እኔ አሁን የምገዛው ሰብስክራይበር ስለሆነ ሰብስክራይበር የምትለው ላይ አስቀምጬ መግዛት የምፈልገውን መጠን 10 ስለሆነ 10 የምትለውን ላይ አስቀምጣለሁ። ከዛ ኮይን ስንት ኮይን እንደሆነ አይቼ ክሬት ካምፓኒ የምትለውን እነካታለሁ። አክሴፕት እንላታለን። ከዛ በኋላ እንደምታዩት ካምፓኒያችን ኦርደር ይዟል ማለት ነው። A few moments later አሁን ካምፓኒው ኮምፕሊት ሊያልቋል ማለት ነው። ዩቲዩብ ላይ ገብተን ቼክ እናድርግ። ይሄው እንደምታዩት ኮፒ ሊንክ ያደረኩት ቪዲዮ ይሄኛው ነው። በፊት ካያችሁት 5 ሰብስክራይበር እና ቪዲዮ 6 ቪው ብቻ ነበረው። አሁን 16 ቪው እና 14 ሰብስክራይበር ገብቻለሁ ማለት ነው። ኦልሞስት 15 አንድ ብቻ ነው የጎደለው። እናንተ ትዕግስተኛ ከሆናችሁና በቀን ቢያንስ 3 ጊዜ 10 ሰብስክራይበር ብገዙ በቀን እስከ 30 ሰብስክራይበር የማታገኙበት ምክንያት አይኖርም ማለት ነው። እንደዚህ አይነት ቪዲዮ እንዲደርሳችሁና ቪዲዮ ጠቃሚ ሆኖ ካገኛችሁት ቻናሉን ሰብስክራይብ፣ ላይክ አድርጉት።